እንግዲህ እንደተለመደውን ሰርግ ፍለጋ ላይ ነን። አዲስ ሰርግ ላይ ሰርግ ተገኝቷል። እንደገና ደመቀ ይጭስ አበራው አቧራ። እንግዲህ ወደ ሰርጉ እንገባ ነው። ሰርጉ ጥሩ ነበረ። በጣም ምርጥ ነበረ ሰርጉ። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባለሁ ወይ ማለት ነው። በነፃ አረ ሲያምርሽ ይቅር። ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባለሁ ወይ ማለት ነው። ያው ዩሮፕ ገብቻለሁ። ያው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ። ኧረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር። ዩሮፕ ቱርክ ነው ያለ ነው። ዩሮፕ በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው ቻው። በነፃ ልታለባለብ ጌች ሲያምር ይቅር። ወይኔ ብርቄ በኢየሱስ ስም ወገው ሌባ ሸጣል። ወይኔ ብርቄ ወይኔ ብርቄ ወይኔ ብርቄ ወይኔ ስክሪፕት ነው ያለብን። የተወጋዩን ሌባ መንፈስ የተወጋዩን ወይ እኔ ሴት ልጅ ማቅበጥ በቃ በጣም ደስ ይለኛል። በቃ ሙች በላይ ሙች ወይኔ ታድጊ ምንም እንዳያሳስብሽ በቃ የምትፈልጊው ነገር ነው ማለት ነው። ቅብጥ እንደፈለግሽ ወይ ታድጊ። ምን ነው ምን ሆነሽ? ጫማዬ ተበጠሰ። ተበጠሰ? ኦ ማይ ጋድ። እኔ ሴት ልጅ ስትጎዳ ማየት አልፈልግም። አርጊው እኔ በጂሰስ ላርጊው አርጊው። እንዳንተ አይነት ጀንትልማን የትም አይቻልም። ጫማህን ሰጠኝ። ወይኔ ታድጊ ነይ እንጂ። ምንድን ነው እንዴ? ተበጥሷል እኮ ዘኝ እንጂ እንዴ ያማታል እንዴ? እቺ ሄሎ ቶሎ ና። ይኸው ልጅህ ምን እንዳደረገ ብነግርህ ዝም ብለህና ስትመጣ ታየዋለህ። ዛሬ ደግሞ ምን አደረገ? የተንከሲስ ይኸው ፍሪጁን ቆልፈው ቁልፉ ጠፋብኝ አለኝ። ምን እንደው እኮ አንተ ምንድን ነው የሚሻልክ? አሁን ወጥ ራሱ ፍሪጅ ውስጥ ነው ያለው። ምንድን ነው የሚበላው? ሲጀመር በሰላም የተቀመጠ ፍሪጅ መቆለፉ ምን አስፈለገ? ቆይ ምንድን ነው ችግር? የምን ችግር ነው? መረገም ነው እንጂ በዚህ ቀበቶ ቂጥህን ስልጦ ይገባሃል። እማዬ በእናትሽ በእውነት ከዚህ በኋላ የለመደኝም። ና ግባ ጓዳ። እስቲ ቆይ በቀሉ የምን ቆይ ነው? የእስካሁኑ አላጠገብሎት እኮ ነው። ተረጋጊ። ቆይ እንደው ዛሬ እንለፈው። አዎ ጥሩ ሀሳብ አባዬ። ምን ዛሬ ለእኔ ታዩ እኔ መክረዋለሁ። ምን ሂጂ በቃ አንቺ። የምን ምክር? ግድ የለሽም ሂጂ። አረ እንዳትሄጂ። የምን ምክር ነው? በቃ መመታት ይሻለኛል። ይኸው እሱ ራሱ አለ። በቃ አንዴ ልላጠው። ተይ ራስሽን ተቆጣጠሪ። ለምንድን ነው የምትቆጣጠረው? እንዴ ነግረፊ ደግሞ ቀኑ ሙሉ ማን ሲመክር ይውላል? እሺ አንዴ እንኳን በጥፊ ላጥፍለው። ተይ ሂጂ በቃ። እማዬ በእናትሽ እንዳትሄጂ። እማዬ ተረጋጋ እስኪ ልጄ። አንድ ጊዜ እኔም ባንተ እድሜ ነበርኩ። ጨዋታውንም ጓደኞቹንም ሁሉንም አልፌበታለሁ። ታዲያ ግን አሁን እዚህ ነኝ። ያ ሁሉ እነዛ ያደረግኳቸው የሰሯቸው ነገሮች ሁሉ አልጠቀሙልኝ። ያኔ የማውቃቸው ሰዎች አሁን የሉም። እማዬ ግረፊ። እማዬ ምክር? የምን ምክር? ምንድን ነው ያደረግከው?